ሰላም እንዴት ናችሁ? ዛሬ በአዲሱ ቴዲ አፍሮ ኢትዮሪካ የተሰኘው አልበሙ ላይ በአለም በጣም አነጋጋሪ የሆኑ ፖይንቶችን እናገኛለን። እንዲሁም በአፍሪካ ብሎም በአለም የኢትዮጵያ ስም እንደገና ተጠርቶበታል በዚህ አልበም ማለት ነው። እነዚህና መሰል ነገሮችን እንወያያለን። አብራችሁ ቆዩ። ለውስጥ ያዘለቅሶ ሰዋንች ደርሶ በአፍሪካ የሙዚቃ ታሪክ ውስጥ እጅግ አስገራሚ ታሪክም የተጻፈው በዚሁ በኢትዮሪካ በተሰኘው አልበሙ ሲሆን በድጋሚ አፍሪካንን ታላቅ ሙዚቃ እንዳላት ለዓለም ያስተዋወቀ ሆኗል። በ2026 የቴዲ አፍሮ አዲስ አልበም ኢትዮሪካ ያስመዘገበው ውጤት በአፍሪካ የሙዚቃ ታሪክ ውስጥ እጅግ አስገራሚ ከሚባሉት ተርታዎች ተሰልፏል። አጠቃላይ የአልበሙ መረጃ እንደሚያሳየው የዘፈኖቹ ብዛት ቴዲ አፍሮ በዚህ አዲስ አልበም 18 አዳዲስ ስራዎችን በአንድ ጊዜ አቅርቧል። በአጠቃላይ እይታ አልበሙ በተለቀቀ በመጀመሪያ ቀን በ24 ሰዓት ውስጥ በሁሉም ቪዲዮዎች አማራጮች ላይ በአጠቃላይ ከ15 ሚሊዮን በላይ እይታዎች ሰብስቧል። ከነዚህ አልበሞች መካከል ከፍተኛ ቪው እየያዘና እየመራ የሚገኘው ዳስጣለ የሚለው ሲሆን እሱ ከ4.4 ሚሊዮን በላይ እይታ አግኝቷል። በሁለተኛ ደረጃ ጀንበር የሚለው ሲሆን ከ2.9 ሚሊዮን በላይ እይታዎችን በማስመዝገብ በሁለተኛ ደረጃ ይገኛል። መሬማ ከ2.1 ሚሊዮን በላይ እይታዎችን በማስመዝገብ በሶስተኛ ደረጃ ላይ ይመዘገባል። የቴዲ አፍሮ ኢትዮሪካ 18 ዘፈኖች በሚሊዮኖች የሚቆጠሩ እይታዎችን ያስተናገደ ሲሆን የኢትዮጵያ ሙዚቃ ንጉስ ቴዲ አፍሮ በ2026 የኢትዮሪካ የተሰኘው 18 ዘፈኖች የያዘው ሙሉ አልበም በመለቀቅ በሰዓታት ውስጥ ዓለምን ያስደምሟል። የሪከርድ ባለቤትም ቴዲ አፍሮ በአንድ ቀን ውስጥ ከ17 ሰዓታት በዩቲዩብ ከፍተኛ ተመልካች በማግኘት በአፍሪካ ቀዳሚ የሆነው የዩቲዩብ አልበም ተብሎም ተጠርቷል። ዓለም አቀፍ ደረጃ ዳስጣል የተሰኘው ዘፈን በአሁኑ ሰዓት በዓለም ከአቀፍ ደረጃ በዩቲዩብ ከፍተኛ እይታ ካላቸው 5 ቀዳሚ ሙዚቃዎች ወይም ቪዲዮዎች አንዱ ለመሆንም በቅቷል። ዳስጣል የተሰኘው ሙዚቃ በዓለም ደረጃ ካሉት ከፍተኛ ቪውና እንዲሁም ከፍተኛ ተርታ ከሚመዘገቡ 5 ታላላቅ ሙዚቃዎች መካከል መመዝገቡ የኢትዮጵያን የሙዚቃ ንጉስ የሚያሰኘውንም እንደገና ትልቅ ዝናንም ከፍ ያደረገ ነው ተብሏል። ይህ ስኬት የቴዲ አፍሮን የሙዚቃ የበላይነት ብቻ ሳይሆን የኢትዮጵያ ሙዚቃ በዓለም መድረክ ያለውን ትልቅ ተጽዕኖ ዳግም ያረጋገጠ ሲሆን የኢትዮጵያ የሙዚቃ ንጉስ የተባለው እንዲሁም አፍሪካና ኢትዮጵያንም ያስጠራም ሲሉ ገልጸውታል። እንዴት ልታረቅ ከራሴ ጋር አዲስ አበባ አደሸክር ዋሄ እንኳን ሸክር ይህ ሁሉ አይደ